ችግር ሲመጣ ምንድነው ማረገው? አንዱ ጥያቄ የነበረው ጾማለሁ። የለመደው ደግሞ አይነት ጥሬ ዕቃ አለ። ምግብ ለኔ ነዳጅ ነው። ሌላ ምንም ትርጉም የለውም። የደስታ ምንጭ አይደለም ምግብ ለኔ። እስር ቤት ስገባ 48 ሰዓት አልበላም። እሺ ምግብ ሳይበላስ ምንድነው? እዚህ ጋር የመጣው 70% ኤነርጂ ደም በሙሉ ይሄ ባዶ ይሆናል። የት ይሄዳል? ጭንቅላታችን ያኮ ስትረስ ነው። ይሄ ሲስተም ያኔ በነበረ ጊዜ ስልክ የለም፣ ዳታ የለም፣ ምናምን ጸጥታ ነው። ዊንዶ አይከፈትም። ተሰብስቦ አንድ ዊንዶ አደጋ ይጠብቃል፣ ሁለት ዊንዶ ምግብ ይጠብቃል፣ ሶስት ልጅ ምናምን ያሰብ። ከዛ ውጭ ሐሳብ የለም። ይሄ ነገር 50 ነገር ለዚህ ሁሉ ዳታ ዲዛይን አይደለም። አውቀን መቆጣጠር አለብን። አንድ ደግሞ በፊት እንግዲህ CNN BBC ካላየው የሆነ ዓለም ያመለጠኝ ይመስለኝ ነበር ድሮ። ግን ከሳምንት በፊት ምን አየህ ብትሉኝ የማስታውሰው ነገር የለም። አሁን CNN BBC ቲቪ ከከፈትኩ አላውቀው። የምፈልገው ነገር ካለ በምፈልገው ሰዓት፣ ያ ደግሞ ብዙ ጊዜ ከሰዓት ነው፣ ከምሳ በኋላ ዝደታይ ምግብ ከተበላ በኋላ ደሆ ሲስተም በቃ ተበላሻው። እንትን just so you know አሁን እኔ ትላንት ምሳ ይበላው ነው። ዛሬ እዚህ እናንተ ጋር እንደምመጣ ስለማውቅ ምግብ በልቼ ብመጣ ይሄ ሰውዬ ግማሹ የለም። አሁን ነገ ነው ምሳም በለው 48 ሰዓት ግን ትሬን አድርጌ ነው። አንዱ ሌላ ይሄ ሲስተም ዲዛይን የተደረገበት ነገር እናልኳችሁ እንቅስቃሴ ይወዳል። አይ ቆይ እንግዲያውስ እንደገና አስጨበጭባቸዋለሁ። እንትን ፊዚካል አክቲቪቲ ሰውነት ላይ ነን አሁን። ፊዚካል አክቲቪቲ ይፈልጋል አልኳችሁ፣ ወሳኝ ነው። ያለሱ ሽባ ይሆናል። በጣም የማይፈልገው ነገር ደግሞ ብዙ ምግብ ነው። ለሚሊዮን ለመቶ ሺህ ዓመታት እየተራበ ነው ኢቮልቭ ያደረገ እየተራበ አንድም ቀን ሁለትም ቀን ሶስትም ቀን ላይ በላ ይችላል። ሲስተሙ መብላት፣ ያንን ፕሮሰስ ማድረግ፣ ከዛ በኋላ ባዶ ሆኖ መቆየትን ነው የሚያውቀው። የሥራ አቅሙም ያ ነው። ሁሌ ዝም ብሎ ካሰራ ነው ይበላሻል። የለመደው ደግሞ አይነት ጥሬ ዕቃ አለ። ምግብ ለኔ ነዳጅ ነው። ሌላ ምንም ትርጉም የለውም። የደስታ ምንጭ አይደለም ምግብ ለኔ፣ ሊሆንም አይችልም። ብዙ የደስታ ምንጭ የሆኑ ምግቦች መርዝ ናቸው። ለምን? ይሄን ነገር እስካበላሹት መርዝ ናቸው። ይጣፍጣል? አዎ። ለምንድን ነው የሚጣፍጠን? ጥሩ ካልሆነ። በጥሩ ጊዜማ ፍራፍሬ ምናምን ይጣፍጣል። የሚጣፍጥ ነገር እያየን የሚመር ነገር እንደ መርዝ እንዳንበላ ዲዛይን ሆኗል። መሳሪያውን ዓላማ አድርገነው አሁን የሚጣፍጥ ነገር ብቻ እንፈልጋለን። ዓላማውን ስቶ ማለት ኬክ አልነካም፣ ግን ያው የራሴ የማሰራው ኬክ አለ። ዞሮ ዞሮ ከተቻለ ዋይ ነው ሲስተም የማይበላሽ ከሆነ እሺ። እችንም ደግሞ ትንሽ ነቅቼ ልሂድ። ስንበላ ምንድን ነው የምንሆነው? ልክ ይሄ ስንተኛና ሳንተኛ አለ። በብርሃን የምንገዛው ስኬጁል የምናደርግ ስራችንን መቼ ነው የነቃሁት? ብርታት ያለው ጠንካራ ስራዎች በዚህ ሰዓት ስራ። መቼ ነው ፉዞ የሆንኩበት? ምሳ በልቼ ከሰዓት ፉዞ ስራ ሰራለሁ። ኦኬ ልክ ከዛ እኩል አሁን ብርሃን እንደሚገዛን ሲስተሙ ምግብ እየፈጨ ነው ወይንስ አይደለም? ሁለት ደግሞ ሌላ ስርዓቶች። ምግብ ስንበላ የበላነው ምግብ እንደ ምግቡ ብዛት እንደ ምግቡ አይነት 6-8 ሰዓት ይፈጃል። እዚህ ጋር ታኝኮ እዚህ ጋር ገብቶ አስባችሁት አንዱ አም ሹር ብዙዎቻችሁ ልቤ ምን ይመስላል እንዴት ነው የሚሰራው ብላችሁ አስባችሁ አታውቁም። ጭንቅላቴ ምን ይመስላል እንዴት ነው የሚሰራው?
ጉበቴ ምን ይመስላል ደህና ነው ወይ አይታሰብም። ለምን በቃ ፎር ግራንትድ ይሄ ቆዳ ለብሷል በቃ ይሄ ይመስለናል። አይደለም። እዚህ ውስጣችን የሌላ አንድ ዩኒቨርስ አለ የረቀቀ ስርዓት ያለው አሰራር ያለው ከተረዳነው እንዳለ እንደ የምንገዛው የምንነዳው ምግብ በምንበላበት ጊዜ ደም በሙሉ እዚህ ጋር ይመጣል። ኤነርጂ በሙሉ እዚህ ጋር ይመጣል። የማንበላው ነገር የለም፣ ተዘርዝሮ አያልቅም። ያንን ሁሉ ወስዶ ምን እንደሆነ ለይቶት በታትኖት ሰል ደረጃ አውርዶት ደም ውስጥ ከቶት ያ ደም ደግሞ እያንዳንዱ ቦታ አድርሶት የሰው ልጅ እንዲህ አይነት የረቀቀ ከባድ ስራ እስከዛሬ አልፈጠረም። በበላን ቁጥር ግን ይሄን ሆምወርክ እየሰጠነው ነው ሰውነታችንን ያለ ማቋረጥ ማለት። አሁን አብሶ ደግሞ ያለ ገደብ እንዴት ነው የማይፈርሰው? እሺ ምግብ ሳይበላስ ምንድነው የለመደው የሚወደው? እዚህ ጋር የመጣው 70% ኤነርጂ ደም በሙሉ ይሄ ባዶ ይሆናል። የት ይሄዳል? ጭንቅላታችን ጋር በዋናነት ኮንሱም የምናደርገውን ኤነርጂ በሙሉ 25% ይሄ ነው የሚያቃጥለው። እቺን የምታክለዋ ነገር ጡንቻ አይደለም፣ ስፖርት አይደለም። 25% እዚህ ላይ ነው የሚቃጠለው። ምግብ ሲመጣ ይሄንን ነው አንተን እዚህ ውስጥ የምንከተለው። ምግብ ሳይኖር ይሄ ሁሉ ይለቀቃል። እኔ አሁን ያለኝ የመቅለል ስሜት ምንም የምንሳፈፍ ነው የሚመስለው። ሙሉ ኤነርጂ እኔ ጋር ነው ያለው፣ አይምሮዬ ውስጥ ነው ያለው። ከላይ እስከ ታች 24 ሰዓት መቆም እችላለሁ እዚህ ምንም ሳይደክመኝ እስከ ነገ ባልበላም። ችግር ሲመጣ ምንድን ነው የማደርገው? አንዱ ጥያቄ የነበረው ጾማለሁ። እስር ቤት ስገባ 48 ሰዓት አልበላም። አይምሮአችንን በሰውነታችን መቆጣጠር እንችላለን። አሁን ኦል ኦፍ አ ሰደን የሆነ ደስ የማይል ቦታ ገባለሁ። ኃይለኛ ነው ያንተን ብትቆጣጠሩትም ብትሉም አይን መካድ አይቻልም። ሰው ቀይረዋለሁ፣ ጾም ገባለሁ። ሙሉ ኃይሌ እኔ ጋር ነው ያኔ። ምግብ መፍጨት ላይ ጊዜ ኤነርጂን አላቃጥልም። አይምሮ ጥርት፣ ሰውነት በቃ ራስን ማዳመጥ ይመጣል። በቀን አንዴ ነው እንበላው ኖርማል። በቀን አንዴ ዝም ብሎ በፊትም ስላወራው ዘው ብሎ በቀን አንዴ መብላት አይቻልም። ትሬኒንግ ይፈልጋል። ሲስተሙ ራሱ ይጣል። በቀን 3 ያስለምደ ነው፣ ቀስ ብሎ በቀን 2 እያለ ነው የሚለመደው። ሩቲኔ እንዳለ ሆኖ እስካሁን ምንም ነገር አልበላሁም። ምግብ ነው የመጣሁበት። እነዛ ነገሮች እንዳሉ ያው ሁሉ ነገር ወሳኝ ነው። አንዱ ነው ቀኝ እጅ፣ ግራ እጅ፣ እግር፣ ውሃ። የረሳሁት መጀመሪያ ስነሳ የማደርገው ነገር ውሃ ጠጣለሁ። ሌሊቱን ሙሉ ይሄ ጽዳት ሲሰራ የዋለው ተከማችቷል እኮ የሆነ ቦታ። ልክ የደም ስራችን ሲስተም አይነት ይሄ ሊምፋቲክ ሲስተም አለ። በደም ስር ልክ ነው ያለው። ቆሻሻውን እየወሰደ ደግሞ መልሶ ባክታም በምንም የሚያወጣው እሱ ከልብ ጋር አልተገናኘም። ፓምፕ አያረግም። ራሱ እንዲህ እየተሻሸቀስ ብሎ ነው የሚወጣው። ምንድነው የሚያነቃንቀው? ውሃ። እንደውም ይሄን ፖይንት ጠንከር ማድረግ ፈልጋለሁ። እኛ ሀገር በጣም በሰፊው የማየው ሰው ውሃ የመጠጣት ልምድ የለውም። የጥፋት ጥፋት የመጨረሻው ቀላሉ ነገር ነፃ ነበር።
ግን ቧንቧም አለ። አንድ ነገር ልንገራችሁ። አሁን ውሃ ፋብሪካ ስለሌለኝ ይሄ የፋብሪካ የውሃ ሽያጭ ፕሮፓጋንዳ አይደለም። እዚህ ሀገር ብሞት የቧንቧ ውሃ አልጠጣም፣ ቢፈላም ባይፈላም። ለምን? እንዳለ ክሎሪን ነው። አሁን እንደውም ተሻሽሏል። በፊት ትዝ ይለኛል ማለት የዛሬ 15-20 ዓመት ሲከፈት ወተት የሚፈስ ይመስላል። ለምንድን ነው? ያው ቧንቧው ቀዳዳ አለው፣ አልተቀየረውም። ስለዚህ ሶርሱ ላይ ክሎሪን ያበዛሉ። ክሎሪኑ እዚጋ ምንም ገባ ይገለዋል። አትሊስት የቧንቧ ውሃ ተጠጥቶ ወዲያው መታመም የለም። ያ ክሎሪን ግን ይገባና ምንድን ነው የሚያደርገው? ሆዳችን ውስጥ ያሉት ወሳኝ ባክቴሪያዎቹን ይገላቸዋል። ጋት ሆድ ጤነኛ ሳይሆን ደግሞ ምንም ነገር ጤነኛ ሊሆን አይችልም። ቢሆን እንኳን ቻርኮል ፊልተር ያለው ክሎሪኑን የሚያወጣ ስለተፈላ ክሎሪኑ የትም አይሄድም። ሳይድ ኖት ነው እሱ። ውሃ አብሶ በምጾም ቀን ዛሬ ሜቢ 4 ሊትር ጠጥቻለሁ ኦልሬዲ። አብሶ ጾም ሲሆን እያጸዳ ነው ምን እያለ ነው ምናምን፣ ካልታጠበ መልሶ ቶክሲን ነው የሚያከማቸው። ውሃ በጣም ወሳኝ ነገር። አሜን። አይዋጥልኝም፣ አይጣፍጠኝም፣ ምናምን አይገባኝም። ስንታመም ምንድን ነው መርፌ የምንወጋለን፣ የሚያምም መርዝ፣ ኪሞቴራፒ መርዝ አይደለም እንወስደዋለን። እንዴት ነው ውሃ? እኔ እንደ ውሃ የሚጣፍጠኝ ምንም ነገር የለም። ቀኑ ይቀጥላል። የቀኑን ውሎ ለምን ሜቢ እነዚህን ብዙ ነገር ሳላወራ አንዱ ጥያቄ የነበረው ምንድን ነው የምታረገው ጠንካራ ለመሆን ሬዚሊየንት ለመሆን ምናምን ነው። አሁን የቀን ውሎ በቃ የማረገውን ነገር ይነግራችኋል። ከዛ ጀርባ ያለውን ለምንድን ነው የማረገው ምኑ ኦኬ፣ ለወደፊት ማወቁ ጥሩ ነው። ግን ቁም ነገሩ ይሄ ነው ካመናችሁ። ከሰዓት kind of ሌዚ ወርክ ይሰራል። እንደገና መልሶ ሲስተማችን ራሱ ኢቭኒንግ ላይ እንደገና የተበላውም ነገር ሄዷል ምናምን ሁለተኛ ዙር ጉልበትና ንቃት አለ። ከ12 ተኩል ሜቢ እስከ 2 ተኩል። ያ ደግሞ እንደገና የስራ ጊዜ። አንዳንዴ እዛ ጠዋት ስፖርት ካልሰራው በዛ ሰዓት ሰራለሁ። ከዛ ገፋ ቢል 4 ተኩል ስለሆነ የምተኛው ብቻ ገፋ ቢል ከ3 ተኩል ጀምሮ ብርሃን ተቀንሷል። ብርሃን እስካለ በቃ ሲስተሙ አሁንም ቀን ነው እያለ ነው። ጫጫታ ምናምን የለም። መልሶ ሲስተሙ የሚያረጋጋ ነገር ያን ያልጋው ሲገባ ምንም የለም፣ ሽው ነው። ይሄ ፊዚካል ሰውነታችን ኢቮልቭ ያደረገበትን እናውቃለን። ምን እንደሚፈልግ እናውቃለን። እዚህ አሁን ዳታው ዓለሙ ተዛብቶበት እንዳይበላሽ ከዛ ጋር አጀስት የሚያደርገውን ነገሮች በማድረግ እዚህ ውስጥ ቢሆንም የአእምሮ የሰውነትን ጤንነት በሚጠብቅ ሁናቴ ጊዜ አጥፍተንበት ኤነርጂም whatever እንደ ማንኛውም ስራ መስራት ግዴታ ነው። በወጣትነት እድሜ እኔ ድሮ ትዝ ይለኛል 20 ቤት ሆኜ ምናምን ሙሉ ሳምንት 4 ሰዓት ብቻ ልተኛ እችላለሁ። በደግ ምንም አላውቀውም። ለምን? የወጣት ሰውነት ነው። 40 50 60 70 በሄደ ቁጥር እዛ ቦታ ላይ ለመቆየት መስራት ያለብን ማካካስ ያለብን ነገር በዛው ልክ እየጨመረ ይሄዳል። ያንን ስለማረግ አሁን 67 ዓመቴ ቢሆንም ነገርኳችሁ፣ እዚህ ቤት ውስጥ የሚታገለኝ ሰው የለም። አይምሮዬ ጋር ስንመጣ ደግሞ መገንባት ልክ አሁን ሰውነታችን ስፖርቱን ምኑን መገንባት እንዳለብን ሳይገነባ እሱም ዝም ብሎ ሊገነባ አይችልም። ለመገንባት መስራት አለበት። እንደ ማንኛውም ጡንቻ ሲሰራ ይጠነክራል። የምንድን ነው የምናሰራው ታዲያ?
እንዲያስብ ማድረግ። ምን እንዲያስብ? እሱማ ሁሌ 70% የዓለም ህዝብ በሙሉ 70% of all the people የሚኖሩት ፊየር ሞድ ውስጥ ነው። ለምን? አይምሯችን ሶፍትዌሩ ያ ነው ዲዛይኑ፣ ቅድም እንዳልኩት። ያ ደግሞ ሽባ የሚያደርገን ለአሁኑ ጊዜ የማያስፈልግ አንድ ነገር ኮሽ ባለ ቁጥር አንበሳ መጣ ብሎ አይለየውም። በቃ ያንን ነገር ይለቃል። አንበሳ የመጣ ያህል ነው እንዲህ ያ እንዳይሆን ምንድነው የሚቀይረው ነገር? ሶፍትዌሩን ሃክ አድርገን ሞዲፋይ ማድረግ አለበት። ዳታውን ደግሞ አንድ ኮንትሮል ማድረግ፣ ሁለት ደግሞ ትርጉሙ ላይ ሶፍትዌሩን መቀየር። አንድ ደግሞ we know more data better results. good data more ብቻ በቂ አይደለም። because garbage out አለ። so more data and good data, quality data. ያ ምንድን ነው? አንዱ እናንተ ስትማሩ የቆያችሁት አላማ ኮሚትመንት ምናምን ነገሮች ግን እሺ፣ እነሱንስ ከየት ነው የምናመጣው? አሁን እኔ አዲስ አበባ የኔ እድገት የሆነ አጋጣሚ እድገት ነበረኝ፣ እድለኛ ነኝ። የሆነ በቃ በተፈጥሮ በጣም ከኔ የተሻለ ሰው አይ ነው የሆነ በጣም ችግር ቦታ ይወለዳል። ሶ የሱ ህይወትና የኔ ህይወት ምንድን ነው ልዩነቱ? ኦር ሜቢ ኢቭን በተሻለ ምሳሌ እኛ አሁን እናስባለን ሀብታም ደስተኛ ነው፣ ደሃ ሰው ደስተኛ ሊሆን አይችልም። የከተማ ሰው እድለኛ ነው፣ መኪና አለው፣ ፎቅ አለው፣ መጠጥ አለው፣ ሙዚቃ አለው። ሰው በጣም ደስተኛ መሆን አለበት። ግን የሆነ ገጠር የሆነ ቦታ ጎጆ ውስጥ የሚኖር አንድ ሰው ያለ ገበሬ ነው ምናምን ግፋ ቢል ካቲካላ ነው ያለው። ሶ ህይወት ውስጥ ምንድነው ዓላማ? ለምንድን ነው እዚህ ያለ ነው? ደስተኛ ለመሆን፣ ደስተኛ ህይወት ለመኖር። እሱ አይቻልም ብያችኋለሁ። የለም እኔም ደስተኛ ህይወት የለኝም፣ ግን ደስተኛ ህይወት አልፈልግም። ለምን ደስተኛ ህይወት ብሎ ምን አይገባኝም። ደስታ ማለት ይሄ ነው። ህይወት ውስጥ ኮንቴንትመንት፣ ሰላም ተፈጥሮ ከፈጠረብኝ በቃ ተበላህ በዚህ የሚለኝ ነገር ወጥቼ በቃ ሰላም። ሁሌ ይሄን ደስታ ፈልጋለሁ ደግሞ ሊሆን አይችልም። ሶ ኦልሬዲ ራሴን ሰላም እየነሳው ነው፣ የሌለ ነገር እየፈለግኩ ማለት ነው። ሶ አሁን ሀብታሙ ሰውዬ መኪና ገዛ፣ መጠጥ ጠጣ፣ ገንዘብ የሚያደርገውን ነገር ሁሉ አገኘ፣ አረገ። ምንድነው ትርጉሙ? ደስ ይለዋል? yes ጊዜው አዲሱን ቤት ለሁለት ወር ነው ደስ የሚለው። አዲሱ መኪና እንደዛ ነው። ሰላም ይሰጠዋል? ኖ። ኮንቴንትመንት ይሰጠዋል? ኖ። ለምን? ሁሉ ነገር እዚህ ጋር ኖሮ እዛ ጋር ያለችው አንድ አደጋ ገንዘብ ያ ሰው እንዲያርጎኝ ምን ኖንሰንስ። ሰላም የሚነሳው ነገር አለ፣ ችግር ይዞ የሚመጣው አለ። ግን እዚህ ገጠር ያለው ሰውዬ ጋር እንምጣ። ያርሳል፣ ይመጣል፣ ግርግር የለም፣ ሬዲዮ የለም፣ ምንም ነገር የለም። ሰርቷል፣ ሰውነቱ እንትን ነው፣ ጤነኛ ምግብ ይበላል፣ ካቲካላ ይበላል። ቁጭ ሲል ዓለም 9 ነው ይሄ ሰውዬ። ሰላም ነው፣ ደስተኛ ነው። አሜሪካ ይሄ ተፈጠረ፣ ራሽያ ይሄ ተፈጠረ፣ ምን አገባው? አያውቀውም። ስማቸውንም ላያውቅ ይችላል።